ዜጎች ፓስፖርት ለማግኘት ረጅም ጊዜ መውሰድ የለባቸውም ሲሉ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ፕሬዝዳንት ታዬ አጽቀሥላሴ አሳሰቡም። የኢሚግሬሽንና ዜግነት አገልግሎት አዲስ የኢ-ፓስፖርት አገልግሎትን ይፋ አድርጓል። ዘጋቢያችን ሳምሶን በላይ ተከታትሎታል። የኢሚግሬሽንና ዜግነት አገልግሎት አዲስ የኢ-ፓስፖርት ይፋ አድርጓል። ፓስፖርቱን የኢሚግሬሽንና ዜግነት አገልግሎት የጃፓን ኦቶፓን ሴኩሪቲ ኢትዮጵያ የተባለ ኩባንያና የኢትዮጵያ ኢንቨስትመንት ሆልዲንግ በጋራ በመሆን ያዘጋጁት መሆኑ ተገልጿል። በሳይንስ ሙዚየም ይፋ የተደረገው አዲሱ ፓስፖርት ከቀደመው በተለየ ሁኔታ በውስጡ በርካታ ነገሮችን ያካተተ መሆኑን የኢሚግሬሽንና ዜግነት አገልግሎት አስታውቋል። ይህ አዲሱ የኤሌክትሮኒክ ፓስፖርት በቪዛ ገጾቹ ከሀገራችን ታሪካዊ ቅርሶች፣ የተፈጥሮ መስህቦች እና ጸጋዎች እንዲካተቱበት የተደረገ ሲሆን በአጠቃላይ የጉዞ ሰነዱ ደህንነትን፣ ውበትን፣ ሚስጥራዊነትን አጠቃሎ እንዲይዝ የተሰራ ነው። ከዚህ ቀደም የነበረው የፓስፖርት አይነትና የአገልግሎት ስርዓት ኋላ ቀር የነበረ በመሆኑ በቀላሉ የሚበላሽ ለህገወጥ አሰራሮች ምቹ ከመሆኑን ባሻገር ቅርንጫፎችን በመጨመር አገልግሎቱን ለማዘመን አዳጋች እንደነበረም ነው የተጠቀሰው። ከዚህ በፊት አንድ ሰው ፓስፖርት አፕላይ አድርጎ በአመት ነበር መጥቶ አሻራ የሚሰጠው። ያንን በመቀነስ ዛሬ ላይ ያለው አንድ ሰው ዛሬ ከፈለገ ዛሬ ቀጠሮ ይዞ ከ4 ወር ከ3 ወር በኋላ መጥቶ አሻራ የሚሰጠውን በአዲሱ ቴክኖሎጂ ግን ዛሬ አፕላይ አድርጎ ከ2 ወር በኋላ አሻራ እንዲሰጥና ከ10 ቀን በኋላ ደግሞ ፓስፖርቱን እንዲያገኝ ይደረጋል። እንዲሁም ደግሞ የአስቸኳይ ከፍዬ ወስዳለሁ የሚል ሰው አሁን ባለው ዋጋ ዛሬ አፕላይ አድርጎ ነገ ፓስፖርቱን መውሰድ ይችላል። እንዲሁም በ5 ቀን ደግሞ እንዲሁም የክፍያውን 20 ሺህ ብር ከፍሎ ደግሞ በ5 ቀን መውሰድ ይችላል ማለት ነው። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ አዲሱ ኢ-ፓስፖርት ከሌሎች ሀገራት ጋር ያለውን ትስስር ማጠናከር የሚችልና ንግድን ለማሳለጥ እንዲሁም ህጋዊ የስራ ዕድልን የሚፈጥር መሆኑን ገልጸዋል። ዜጎች ከዚህ ቀደም እንደነበረው ፓስፖርት ለማውጣት ረጅም ጊዜ የሚጠብቁበት አግባብ ሊቀረፍ ይገባል ሲሉም ነው ፕሬዝዳንቱ ያሳሰቡት። ለኢሚግሬሽንና የስራ ኃላፊዎችና ሰራተኞች አደራ የምለው የዲጂታል ፓስፖርቱን በብዙ ብርታትና ልፋት እዚህ አድርሳቸዋል። ይህ ትልቅ እምርታ ነው፣ ቀላል አይደለም። ከዚህ እምርታ በኋላ መስፈርቱን የሚያሟሉ ማናቸውም የኢትዮጵያ ዜጋ ፓስፖርት ለማውጣት ሲጠይቅ እንዳይንገላታ ይሁን። የፓስፖርት አገልግሎት ለማግኘት በቂ ልምድም እውቀትም የሌላቸው አያሌ ኢትዮጵያውያኖች ናቸውና አግዟቸው፣ ደግፏቸው።